መጽሐፈ ራእይ ምዕራፍ 12 ከቁጥር 7 እስከ 9። በሰማይም ጦርነት ሆነ። ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶውና መላእክቱም መልሰው ተዋጓቸው፣ ነገር ግን ድል ተመቱ። በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ይህ ሳጥናኤልን አሸንፎ ስለጣለው፣ የባህራንን የሞት ደብዳቤ ስለለወጠው፣ ለታመንለት ለእኛም ብዙ ተአምርን እየሰራ ስላሳደገን ቅዱሱና ኃያሉ መልአክ ቅዱስ ሚካኤል የሚያስረዳ አጭር ፊልም ነው። ውድ የቻናላችን ቤተሰቦች፣ የቅዱስ ሚካኤል ወዳጆች፣ ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲዳረስ ስለምታደርጉ እናመሰግናለን። መላእክት እጅግ በጣም ብዙ ናቸው። እነርሱም በ99 ነገድ የተከፈሉና አለቆችም ያሏቸው ናቸው። የእነዚህን ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ነው። በትሕትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን ቅዱስ መጽሐፍ በግልጽ አስቀምጦታል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመለክት ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨምሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ስሞቹም መልአከ ኃይል፣ መጋቤ ብሉይ እና መልአከ ምክሩ ናቸው። መልአከ ኃይል የተባለው እግዚአብሔር በእርሱ አማካኝነት ታላላቅ ሥራዎችን በመስራት ኃይሉን ስለገለጸ፣ እንዲሁም ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት ደግሞ በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሰራል ለማለት ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትናንትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራዳኢነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከአጋንንት ሰራዊት ተንኮል የሚያድን መልአክ ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ የእግዚአብሔር ሕዝብ በሆኑትም ላይ ጭምር ነው። በብሉይ ኪዳን የእግዚአብሔር ሕዝብ የተባለው የእስራኤል ሕዝብን ሲጠብቅና ሲረዳ እንደነበረ ተጽፎልን እናገኛለን። ከዚህም ሌላ ዲያብሎስ ከነሰራዊቱ በእግዚአብሔር ላይ ባመፁ ጊዜ ከክብሩ ያዋረደው፣ ወደ ምድርም የጣለው የቅዱሳን መላእክት አለቃ ቅዱስ ሚካኤል ነበር። ቅዱስ ዮሐንስም በራእዩ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት ገልጾታል። ዛሬም ቅዱስ ሚካኤል አጋንንትንና ክፉ መናፍስት የሚያሳድድ በመሆኑ ከሰይጣንና ከሰራዊቱ መከራ እንዲያድናቸው በጸሎት ለሚነምኑትና በቃል ኪዳኑ ለሚፈጽሙት ሁሉ ፈጥኖ እየደረሰ ይታደጋቸዋል።
ከክፉ ነገር ሁሉ ያድናቸዋል። የቤተ ክርስቲያን አባቶች በየወሩ በ12 መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት 4 አበይት በዓላትን ከቀዝቃዛ ጽዋ ውሃ ጀምሮ እንደተቻለ መዘከር ይገባል። እነዚህም ቀናቶች ህዳር 12፣ ሰኔ 12፣ ነሐሴ 12 እና ታኅሳስ 12 ናቸው። ከሁሉም የሚበልጠውን ታላቁ በዓሉ ህዳር 12 የሚከበረው ነው። በዚህም ቀን የሚከበርበት ምክንያት እንደ ቅዱሳን አባቶቻችን አስተምህሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቷ ከተማ በሚኖሩ ኃይላትና በ10ሩ ነገደ መላእክት ላይ እንዲሁም በሰማይ ካሉ ሁሉ በላይ አድርጎ የሾሙበት ቀን ስለሆነ ነው። በተጨማሪም በዚህ ዕለት ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለትም ጭምር ነው። የሰማያውያን ሰራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ፈጣሪውን የሚለምን ሩሩህና ትሑት የሆነው ኃያሉ ቅዱስ ሚካኤል የሠራውን ሥራና የክብሩን ገናናነት ተናግረን መጨረስ ስለማይቻለን ለአሁኑ በዚህ እናበቃለን። ጸሎቱና በረከቱ እንዲሁም ተራዳኢነቱ ሀገራችንንና ሕዝባችንን ይጠብቅልን። አሜን። ይህ ቪዲዮ ብዙዎች ጋር እንዲዳረስ ላይክ፣ ሼር እና ሰብስክራይብ በማድረግ ስለምትተባበሩን እናመሰግናለን።